እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። እኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደረኩላት ከምለው አስተዋጽኦ ይልቅ የኢትዮጵያ ቤተክርስቲያን ለኔ ያደረገችልኝ በእጅጉ ይበልጣል። ይህንን ስል ከልቤና የእውነቴን ነው። እኔ በመንፈሳዊ ቋንቋ በጥበብ ቃል አፌን እንደከፍት ያደረገችኝ ይህንን ዛሬ ለሕዝብና ለአሕዛብ የምመሰክረውን ወንጌል በእጄ ያስጨበጠችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እኔ እድገቴም ታሪኬም ሁሉ ነገሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ያ የኔ የአገልግሎት መንገድና የታሪክ ምናባዊ ሐውልት ዛሬም በዚያ ስፍራ ይኖራል። ስለዚህ የኢትዮጵያ ቤተክርስቲያን ለኔ ያደረገችውን አዎንታዊ አስተዋጽኦ ስናገር በኩራትና በደስታ ነው። ለዚህም በዚህ አጋጣሚ እጅግ አድርጌ ቤተክርስቲያኒቱን አመሰግናለሁ። ከዛ ውጪ ያን ያህልም ባይሆን ብቻዬንም ባልሆን እግዚአብሔር ከሰጠኝ ብዙ ጸጋ ከፈሰሰባቸው ወንድሞችና እህቶች ጋር ሆኜ ጋን በጠጠር የሚደገፈውን ያህል ያለ መሰልቸት ያለ መታከት የወጣትነት ዘመኔን ሁሉ ሰውቼ ቤተክርስቲያኒቱን አገልግያታለሁ ስል ይሄ ደግሞ እውነትና ሐቅ ነው። ይህንን እውነትና ሐቅም መላው ማህበረ ምእመናን መላው የኢትዮጵያ ሕዝብ ያውቀዋል ብዬ የማይረሳ መጽሐፍ የማይረሳ ታሪክ ነው። መላው ኢትዮጵያውያን ዛሬም ድረስ የማይረሱትና ሲያስታውሱት የሚኖሩት አንድ ዘመን አልፏል። ያም ዘመን 1997 ዓመተ ምህረት በአጭር ቃል 97 የሚባለው ዓመተ ምህረት በዛን ወቅት ሁሉም ሰው እንደሚያስታውሰው በኢትዮጵያ ታላቅ የሆነ የፖለቲካ ትኩሳት ነዶ የነበረበት ጊዜ ነው። ብዙ ሰዎች ይገደላሉ፣ ብዙ ሰዎች ይታሰራሉ። በየስፍራው የጥይት ድምጽ የሚሰማበትና ሀገሪቱ በጣም በቃ የተተረማመሰችበት ጊዜ ነበር። በዛን ጊዜ እኔ የሁለተኛ ዓመት ደቀ መዝሙር ነበርኩ። በርግጥ የኛ ትምህርት ቤት መንፈሳዊ ትምህርት ቤት በመሆኑ ምክንያት ከፍ ያለ ከለላም የነበረው ትምህርት ቤት ነው። እኛ በሰላም ትምህርታችንን መማር የምንችልበት ሁኔታ ውስጥ ነበር። ነገር ግን በደጅ ያለ ሁኔታ ደግሞ እንቅልፍ የማያስተኛ ትምህርት የማያስተምር አስቸጋሪ ሁኔታ ስለነበረ እኛም የመንፈሳዊ ኮሌጁ ደቀ መዛሙርት በሙሉ ከአንደኛ ዓመት እስከ አምስተኛ ዓመት ያሉ ተማሪዎች መንግስትን መቃወም ጀመሩ። የተለያዩ ጽሁፎችን እንጽፋለን፣ እንበትናለን፣ መፈክርን እናሰማለን፣ ሞት ይቆም እንላለን፣ ግድያ ይቆም እንላለን፣ እስር ይቆም እንላለን። በእንዲህ አይነት መልኩ 97 ዓመተ ምህረት ተጠናቆ ክረምት ላይ ወደ ቤተሰቦቻችን ተበተንን። ወደ ቤተሰቦቻችን ሄደን በዚያ ሳለን ከአንደኛ ዓመት እስከ አምስተኛ ዓመት የተማሪዎች ተወካይ ለነበረን 12 ልጆች ተመልሳችሁ ትምህርታችሁን መቀጠል አትችሉም የሚል ቀጭን ትዕዛዝ በደብዳቤ ደረሰ። ያን ጊዜ በብስጭት እኔ አንድ ደብዳቤ ለብፁዕ ወቅዱስ አቡነ ጳውሎስ በጊዜው ለነበሩ ፓትርያርክ ጻፍኩ።
ደብዳቤው ቁጭት የተሞላ ነው። በወጣትነት ደም ፍላት የተጻፈ ነው እና ያን ደብዳቤ ጽፌ አጠናቅቄ በኤንቬሎፕ ለቅዱስ ፓትርያርኩ ልልከው ስዘጋጅ ድንገት ጓደኞቼ ደርሰው ካዩት በኋላ እኮ መጽሐፍ መሆን ይችላልና ወደ መጽሐፍነት ቀይረዋል። ከሆነማ ብዬ በጊዜው ደግሞ መጽሔቶች ተከልክለዋል፣ ጋዜጦች ታግደዋል። እንደዚህ ፌስቡክም ዩቲዩብም የለም። ህዝቡ መረጃ የሚለዋወጥበት ምንም አይነት መንገድ አልነበረምና መጽሐፉ ከወጣ በኋላ በቃ መጽሐፉ አየር ላይ መሄድ ጀመረ። ወደ ብዙ ሰዎች ቤት ገባ። ከዚህ ጋር ተያይዞ እንግዲህ እኔ ደግሞ ማዕከላዊ እስር ቤት ገባሁ ማለት ነው። ታሰርኩ። እስሬንም ጨርሼ ከወጣው በኋላ በቅዱስ ፓትርያርኩ ደብዳቤ በመላ ኢትዮጵያና ከኢትዮጵያም ውጪ ባሉ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳላገለግል ተከለከልኩ ማለት ነው። በትንሹ ለ4 ዓመት ያህል ያለ አገልግሎት ዝም ብዬ መኖር ጀመርኩ። ከ4 ዓመት ቆይታ በኋላ ግን ሽማግሌዎች መሃል ላይ ገብተው እኔም ከቅዱስ ፓትርያርኩ ጋር ታርቄ አገልግሎቴን እንደገና ከ2002 ዓመተ ምህረት ጀምሮ በአዲስ መልኩ ጀመርኩ ማለት ነው እና የመስቀሉ ስር ቁማርተኞች የሚለው መጽሐፍ በዚህ አጋጣሚ እኔንም ከህዝብ ጋር ያስተዋወቀኝ መጽሐፍ ነው። እርሱ ጋርም ተያይዞ ደግሞ ሌሎች መከራዎችንም ወደኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረን የኛ በተለምዶ ቋንቋ የ90ዎቹ ትውልዶች የአገልግሎት ትዝታ ልዩ ነው። እንዲህ ነው ብዬ በቋንቋ ልገልጸው አልችልም። ምናልባትም እስከ ዕድሜ መጨረሻ ሳስታውሰው የምኖረው ትዝታዬ ነው። ይህንን ደግሞ የምለው በድፍረትና በኩራት ነው። በእነዚያ ዘመናት እግዚአብሔር በደንብ በእኛ እንደተጠቀመ አምናለሁ።